ስሜ ዳናይት ገብረኪዳን ይባላል። የኢትኬር ፕሮሞተር ነኝ፣ የምርት አስተዋቂ ማለት ነው። እንግዲህ ዛሬ የምነግራችሁ ነው የፕሮዳክት ቴስቲሞኒ ነው። የኢትኬርን ፕሮዳክቶች በመጠቀም ያገኘሁትን ለውጥ ማለት ነው። እንግዲህ የዛሬ 1 አመት አካባቢ ነው ፕሮዳክት መጠቀም የጀመርኩት። ስመጣ ወደ ኢትኬር የኔ ፊቴ በጣም ኦይሊ ስለሆነ በዛማ ፊት ስለሆነ ያለኝ ብጉር ያስቸግረኛል። ስለዚህ ሁሉ ጊዜ ሽፍታ ብጉር ምናምን ይኖርብኛል ማለት ነው። ልክ ዴይ 1 ፕሮዳክት ወስጄ አልበንት ነው መጀመሪያ መጠቀም የጀመርኩት። አልበንትን ስጠቀመው በመጀመሪያ ብጉር የነበረበት እንደዚህ ህይወት ያላቸው ብጉሮች የነበሩት እየከሰሙ ነው የመጡት ማለት በ2 ቀን በ3 ቀን ውስጥ ማለት ነው። በመጀመሪያ ኤክስፒሪየንስ በጣም ብዙ ስለነበረ ፊቴ በጣም የተበላሸ ስለነበር በሳምንት 2 ጊዜ እጠቀም ነበር አልበንትን ማለት ነው። ከዛ በኋላ እሱን የተጠቀምኩኝ የከሰመ ብጉሮቼ ሁሉ እየከሰሙ መጡ። ከዛ በኋላ ላይ ሼባ ሳሙና መጣ። ከዛ ሁለቱንም አንድ ላይ አድርጌ መጠቀም ጀመርኩኝ ማለት ነው። ስለዚህ ብጉሮቹም እየጠፉ ስለነበረ በሳምንት 2 ቀን መጠቀም የነበረውን በሳምንት 1 ቀን አድርጌ ሼባ ሳሙናን ደግሞ ዴይሊ ታጣበት ነበር ጠዋትና ማታ ማለት ነው። ከዛ በኋላ ሙሉ በሙሉ በሚባል ደረጃ ብጉሮቹ ጠፉ። ከዛ ግን ዳርክ ስፖቶች ነበሩት። ያው የማንኛውም ሰው ፊት ላይ ዳርክ ስፖት ለመጥፋት 6 ወር ያክል ጊዜ ያስፈልገዋል። ግን በፍጥነት ነበር እየጠፋ የነበረው እኔ ፊት ላይ ማለት ነው። ከዛ በኋላ በጣም የምጠቀመው ሼባ ሳሙና ነው። አልበንት በ15 ቀን 1 ቀን ምናምን እያደረኩ ነው አሁን የምጠቀመው። ከዛ በኋላ ግን ያው እንደምታዩት ምንም አይነት ብጉርም ይሁን ብጉሩ ጥሎት የጠፋው ጠባሳ ፊቴ ላይ ምንም የለም ማለት ነው።